ስትናገር የሚያምርብህ የአማልክት ሁሉ አምላክ የነገሥታት ሁሉ ንጉሥ የጌቶችም ሁሉ ጌታ የሚመስል ከቶ የማይገኝልህ ክብር የሚገባ አምልኮ የሚገባ ዝማሬ የሚገባ ጭብጨባ የሚገባ እልልታ የሚገባ አንተን እናከብርሃለን። ክብር ሁሉ ለዘላለም ለስምህ ብቻ ይሆን። ሃሌሉያ! እናመሰግናለን። ክብር ላንተ እና ላንተ ብቻ ይሆን። ሁላችን ወደዚህ የመጣ ነው ልናከብርህ፣ ልናመሰግንህ፣ ከፍ ልናደርግልህ፣ አው ስምህን ልናወድስ በፊት ተገኝተናልና ክብር ሁሉ ለዘላለም ለስምህ ብቻ ይሁን። አሜን 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 አሜን። በመንፈስ እያየው የጌታ መንፈስ እንዲህ አለኝ፣ በአጣብቅኝ ውስጥ አንዷ አሁንም በአጣብቅኝ ውስጥ አለች፣ አንዷ ደግሞ ለጥቂት ከሞት ያመለጠች ሁለት እህቶችን የጌታ መንፈስ እንዲህ አለኝ፣ ከሞት አፋፍ ከተደረገባቸው ተንኮል ከተሰራባቸው ከክፉዎች ጫና ዛሬ ማለዳ አስመለጥኳቸው ይለኛል። አሜን። ውርደታቸውንና ውድቀታቸውን ጠብቆ በብዙ ስታገሉ ሳሉ ሕልማቸውና እውናቸው ስቃይ ሆኖ ሳለ ተኝቶ አርፎ ማደር ከባድ ሆኖ ሳለ እፊት ለፊት ሞትን አስቀምጦ እያሳየ በስጋትና በጭንቀት ውስጥ እያሉ የአምላኬ መንፈስ እንዲህ አለኝ፣ ዛሬ ማለዳ የሞት ጉርባን ከፊታቸው ላይ ተደፈነ። እያየኋቸው ነው በመንፈስ የጌታ መንፈስ እንድነካ ከተናገረኝ በኋላ ነክቼ እነግራቸዋለሁ። ነገር ግን ከሁለት ሰዎች ሕይወት ላይ የተጠበቀበት ጥብቅ ብዙ ገንዘብ ተጨርሶ የተደረገ አንድ የክፋት አዋጅ ሲሻር አይቻለሁ። አሜን። የገዳዮችና የአረማኔዎች የአውሬዎች የጨለማ ዓለም ገዢዎች ሰው ተደስቶ ሲኖር የማይወድ የጽድቅ ጠላት የመልካም ነገር ተቃዋሚ በክፋት የታወቀ ይሄ የጥልቁ የአውሬው መንፈስ በኢየሱስም አሁን የተዋረደ ይሆን። ዘኔም ኦፍ ጂሰስ በጌታችን በኢየሱስም ለአንድና ለመጨረሻ ጊዜ ከሴቶች ልጆች ላይ ከወንዶች ልጆች ላይ ከሕፃናት ላይ ከአዋቂዎች ላይ ወጋው። ለአንድና ለመጨረሻ ጊዜ የተወጋ ይሆን። አሜን። ቃል በመናገር አስደንቀን፣ ክፎች ይውደቁ፣ ለምድራችን ሰላም ይሁን። ሳውዝ አፍሪካን ከዳር እስከ ዳር ሰላም አድርጋት፣ የኢትዮጵያን ምድር ሰላም አድርጋት። ክብር ሁሉ ለስምህ ይሁን በኢየሱስ ጌታ ስም አሜን። ተባረኩ። ጌታ ያክብርልኝ። ቁጭ በሉ። እሺ መልካም። ባነበብኩበት ክፍል በእግዚአብሔር ቤት ውስጥ መኖር እንዴት እንደሚገባ ታውቅ ዘንድ ጽፌአለሁ ካለ በኋላ የእግዚአብሔርን ቤት ምንነት ስናገር ቤቱ የእውነት አምድ መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ይላል። ስለዚህ ይሄ መኖር እንዴት እንደሚገባ ታውቅ ዘንድ ጽፌአለሁ ብሎ የምናገረው መኖር ማለት በተጻፈልን በተባለልን በተነገረልን መኖርን የክርስቲያን ወይም የአማኞች ወይም የአባላት የቤተክርስቲያን አባላት ዲሲፕሊን ተብሎ ይታወቃል። እንዲህ አይነት ነገር ብዙ ጊዜ ዛሬ ጥቂት ነገር የሚያስተምራችሁ ስለ ክርስቲያን ዲሲፕሊን ነው፣ ወይም ስለ አማኞች ዲሲፕሊን በሚመቻችሁ አማርኛ ማያስ ትችላላችሁ። ወይም የቤተ ክርስቲያን አባላት ዲሲፕሊን ማለት ትችላላችሁ። ወይም የቅዱሳን ዲሲፕሊን ብዙ ጊዜ የጸጋ ስጦታ ሰዎችን የጸጋ ስጦታ ነፃ ስጦታ በመሆኑ ማንም በአሰባበቅ ላይ ችግር ላይ ሊኖር ይችላል፣ በአነጋገር ላይ ችግር ላይ ሊኖር ይችላል፣ በአገልግሎት ላይ ችግር ላይ ሊኖር ይችላል።
የላቸውም። አንዳንድ ሰዎች ትልቅ ዘማሪ ናቸው፣ ነገር ግን ዲስፕሊን የላቸውም። አንዳንድ ሰዎች በጣም ቆንጆ ጸጋ ስጦታ አላቸው፣ በትምህርት በተለያየ ነገር ሊያገለግሉ ይችላሉ፣ ነገር ግን ዲስፕሊን የላቸውም። በእግዚአብሔር ቤት ውስጥ ለረጅም ዘመናት የኖሩ ናቸው፣ የእግዚአብሔር ቤት የመሩ ናቸው፣ ነገር ግን ዲስፕሊን የላቸውም። ዲስፕሊን ከሌለ በጸጋ ስጦታ የወጣ ሰው በዲስፕሊን ምክንያት ተመልሶ ይወርዳል። ዲስፕሊን በባህሪያችን ላይ ይገለጣል። ዲስፕሊን በአኗኗራችን ላይ ይገለጣል። ሰዎች ወይም አገልጋዮች፣ አማኞች አብሶ የፕሮቴስታንት ቤተ ክርስቲያን የኢትዮጵያውያን ቸርች አልፎም ደግሞ የአፍሪካውያን ቸርች ትልቁ ችግር የዲስፕሊን ችግር ነው። ስለዚህ እናንተ እንዲህ ብላችሁ ስለ ቤተ ክርስቲያን ዲስፕሊን ነው የምናገረውና ዛሬ የቤተ ክርስቲያን አባላት ዲስፕሊን ብላችሁ ጻፉ። ዲስፕሊን ስንል ሌላ ነገር አይደለም። እንዴት መኖር እንደሚገባን አውቀን መኖር፣ ለምናገለግለው አገልግሎት ራሳችንን ዲስፕሊን አድርገን መኖር፣ ስለምንናገረው ስለ እግዚአብሔር ቃል ራሳችንን አስገዝተን መኖር፣ ያስተማርነውን ፍቅር ወይም ያስተማርነውን ትምህርት፣ የዘመርነውን መዝሙር፣ የሰበክነውን ስብከት፣ ያደረግነውን ጸሎት በሕይወት መተግበር። አንድ ህንዳውያንን ከእንግሊዛውያን ቅኝ ግዛት ነፃ ያወጣው ማህተመ ጋንዲ የሚባሉ ትልቅ አባት ሃይማኖታቸውን ብዙ አያስነቁም፣ ነገር ግን የክርስቶስን ትምህርት የሚከተሉ ሰው መሆናቸው ታውቋል። ህንዳውያን ሂንዱይዝምንና እስልምና ነው የሚከተሉት። ነገር ግን እሳቸው ኢየሱስ ክርስቶስ በተራራ ላይ ይሰብክ የነበረ የማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 7 ያለው ክፍል ላይ የክርስቶስ የተራራ ስብከት በሚለው ነገር ትምህርቶች ላይ ሕይወታቸው የተመሰረተ ሰው መሆናቸውን ብዙዎች ያወራሉ። ያንቺ አባት ጌታን ተቀበሉ ተብሎ ሲሰበኩ እንዲህ ብለዋል፣ እንደ ክርስቶስ ብትኖሩ ክርስትናን ይመርጥ ነበር። እናንተ ትናገራላችሁ እንጂ አትኖሩም። የማትኖሩበትን ነው የምትናገሩት። ትናገራላችሁ እንጂ አትኖሩበትን። እኔ ኢየሱስን ወደዋለሁ አሉ። ለምን ቢባል ይናገራል፣ የተናገረውን ይኖራል። ኢየሱስ የምናገራቸውን ያስተማራቸውን በምድር ላይ ይኖረዋል። የክርስቲያኖች ትልቁ ችግር መናገር እንጂ መኖር የሚባል ነገር የለም። ስለ ፍቅር በደንብ አድርገን ስንቆም እናስተምራለን። ፍቅር የሚባል ነገር የለንም። ስለ ቅድስና በደንብ አድርገን እናስተምራለን። ቅድስና የሚባል ነገር አናውቅም። ስለ ጽድቅ ሕይወት በደንብ አድርገን እንናገራለን። በዛ ሕይወት ላይ መኖር አንችልም። ሐሜት ጥሩ አይደለም ብለን እንናገራለን። እኛው እያመን እንገኛለን። ስለ ቸርነት፣ ስለ በጎነት፣ መልካም ነገር ስለማድረግ እናስተምራለን። ነገር ግን ቸርነት ስናደርግ፣ በጎ ነገር ስናደርግ አንታይም። የሕይወት ችግር አለብን። ስለዚህ የቤተ ክርስቲያን አባላት ዲስፕሊን ብላችሁ ፈጠን ብዬ በአውቶማቲክ ይተኩሳለሁ። ምናልባት ሚሞሪያችሁን መጠን ስላላወቁ ትባላለች። ኤፌሶን 1:23 ላይ የክርስቶስ አካል፣ አሁን ባብራራሁላችሁ መሰረት ማለት ነው። የክርስቶስ አካል የተባለችው ሕንፃው አይደለችም፣ አዳራሽ አይደለችም፣ ሰዎቹ ናቸው። አማኝ ሴቶችና ወንዶች ልጆች በክርስቶስ አምኖ የዳኑ ሰዎች ምንድን ናቸው? ቤተ ክርስቲያን ናቸው። ምን ይባላሉ? በሌላ አጠራር የክርስቶስ አካል ይባላሉ ማለት ነው። ሁለተኛ ቤተ ክርስቲያን የእግዚአብሔር ቤተ መቅደስ ትባላለች። የእግዚአብሔር ቤተ መቅደስ አንደኛ ቆሮንቶስ 3:16 እና 17ን ስታነቡ ታገኛላችሁ። ቤተ ክርስቲያን የእግዚአብሔር ቤተ መቅደስ፣ ያ ማለት የእግዚአብሔር ማደሪያ ማለት ነው። እግዚአብሔር የሚያድርብን ሰዎች ነን ማለት ነው። በደንብ ይወቁ። እንደፈለግን መኖር እንዳይሆንብን የእግዚአብሔር ማደሪያዎች ነን ማለት ነው። ሶስተኛ ቤተ ክርስቲያን ከምትጠራባቸው ስሞች የክርስቶስ ሙሽራ ትባላለች።
የክርስቶስ ሙሽራ ትባላለች። ሁለተኛ ቆሮንቶስ 11:2 ላይ ታገኛላችሁ። ክርስቶስ አንድ ቀን በመላእክት ታጅቦ ይመጣል። ቤተ ክርስቲያን ሙሽሪት ሆነ ትጠብቀዋለች። አምረ ደምቃ አሸብርቀ አምሮባት ሙሽራዋን ኢየሱስን ለመቀበል ትዘጋጃለች። እሱም ይመጣል። አንድ ቀን ክርስቶስ የኛ ሙሽራ ሆኖ ወደ አዘጋጀልን ስፍራ ለመውሰድ ይመጣልና የክርስቶስ ሙሽራ ትባላለች ማለት ነው ቤተ ክርስቲያን። አራተኛ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ተብላ ትጠራለች። የሐዋርያት ሥራ ምዕራፍ 20:28 ላይ የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ እናንተ መንፈስ ቅዱስ ጳጳሳት አድርጎ ለሾመባት ቤተ ክርስቲያን ተጠንቀቁ ይላል። ስለዚህ ቤተ ክርስቲያን የእግዚአብሔር ቤተ ክርስቲያን ትባላለች ማለት ነው። ሌላኛው የክርስትና ወይም የክርስቶስና የቤተ ክርስቲያንን ግንኙነት ገላጭ ተምሳሌቶች ናችሁ ያዙ። የክርስቶስንና የቤተ ክርስቲያንን ግንኙነት ገላጭ ተምሳሌቶች፣ የክርስቶስንና የቤተ ክርስቲያንን ግንኙነት የሚገልጹ ምልክቶች ወይም ገላጭ ተምሳሌቶች። አንደኛ አሁን ከላይ እንደነገርኳችሁ አካልና የአካል ብልቶች ቅድም እንደነገርኳችሁ ነው። በአንድነት አካል ነን፣ ስንለያይ ደግሞ ብልቶች ነን። አካልና የአካል ብልቶች የሚረዳዱ፣ አካልና የአካል ብልቶች የማይነቃቀፉ፣ አካልና የአካል ብልቶች አንዱ ሌላውን የማይተቹ ናቸው። አካልና የአካል ብልቶች አይታችኋል፣ አንዱ በአንዱ ላይ ቂም መያዝ አይችሉም። ልብ አድርጉ። እችን ሰዓት የገዛኋት ቀን ይሄ እጅ ያሰረው ግራ እጅ ነው። ቀኝ እጅ አብረንም ለፍተን በሰራነው ብቻዬን አደረክ ብሎ በቦክስ አልመታው። እኔ እያለሁ ከባድ ስራ ምሰራው ቀኝ እጅ እኔ እያለሁ አንተ እንዴት ጌጡን አረክ ብሎ በግራ እጄ ላይ ቀኝ እጄ አመላዘው። ይልቁን ቀኝ እጅ ባሰረ ቀን ግራ እጁን ደስ አለው፣ ቀኝ እጁን ደስ አለው። አይታችኋል። እግሬ ቆንጆ ጫማ የገዛኋት ቀን አይንም ፊትን ሙሉ ሰውነቴን ደስ አለው። ቆንጆ ሱፍ ገዝቼ የለበስኩ ቀን ፊቴን ያለበስኩ መላለም፣ አይኔን ያለበስኩ መላለም፣ ጆሮዬን ያለበስኩ ብሎ በምቀኝነት አልተነሳም። ይልቁን ደግሞ እግር ላይ የተደረገው ጫማ ደስ ብሎት ሰው እያየ ደስ ብሎት ሰው የሌለበት ቦታ ሲደርስ ደስ ብሎት እያየ ዋው ወደ ደስ ይላል። አይታችኋል። አካልና የአካል ብልቶች ይሄን የሚረዳዱ ናቸው። አሁን ላይ ያለችው ቤተ ክርስቲያን እንደዚህ አይደለችም። አንዱ የሆነ ነገር ሲሳካለት ሳይሆን ደስ የሚሰኘው ሲሰበር፣ ቆንጆ መኪና ገዝቶ ነዳ ከማለት ይልቅ መኪናው ተገለበጠ፣ ተሰበረ፣ ሞቶር ነገሰ፣ ገራጅ ገባ፣ ቆመ፣ ተጎዳ ሲባል አካልና ብልቶችን ትመሰላለች ቤተ ክርስቲያን። ሌላ ደግሞ ልንገራችሁ፣ አንድን ቀን አንዱ ባንዱ ላይ ቂም ይዞ አያውቁም የአካል ብልቶች። አንዳንድ ሰው በተፈጥሮ ቀጥ ብሎ መሄድ አይችልም። የሆነ ቦታ ላይ እግር እንትን ይላል። ይሄ እግር ይመታል። ሲመታ ያለ ሰው እሱ ላይ ይጠፋል። ምክንያቱም በጫማው ይመታል። ነገር ግን ይሄን እግር ስለመታው ይሄኛው እግር ደግሞ ምናልባት አይታተንም ደግሞ መልሶ አይመታም። ይመታል ወይ? ነገርኳችሁ። በደንብ ነቃ ቆይቻ ጥሩ ቆይ ነው ከምታት እኔ ቆይ ነው ቆይ እንግዲህ ተላገኝ አለ ቆይ እኔ እንግዲህ አይሰማኝም። የአባቴ ቤት የሚያገኝ የስ ምን አልገባ ኪቦርዱ ይዘጋ ይሄ ወዲህ ነው ማለት የሶሪ ማለት ካላሽ ታባሪ ይቆጣልሽ ለይቶ ታስቢ ይደሳል ለይቶ ታባሪ ለይቶ ናከብራለን ናከናሳ እሺ ለምን እየተቃደማችሁ እየሄዳችሁ
እያላችሁ ሳታስቡ አንሶ ማውራው ያው ሶፍት ጫማ ነው የምናደርገው። ድሮ የምናደርገው ጫማ እቺ ያለገኛ ኮንጎ ምትባል ነበር። ያው ከመጣች ሪላ ይደል ነው የምታደርገው እንደብላ ማለት ነው። ደም እየፈሰሰ ይሄ ነገር እንደ አይታጠቅም እንደናም ማታኛይም ምን ነው የሚያደርገው? ይልቁን ይሄ ነገር ተሸክሞ ይሄን አብሮ ተሸክሞ ነበር ግዙፉን ሰውነት ለብቻ ይሸከምና ሁሉም ያንን የተመታው ቦታ ለማስታመም አፉ እያለ እጁ ወደ ላይ ሲሸከም እግሩን ተያለ ከባሰ ደግሞ የሆነ ቦታ ሄዶ አብሮ በሐኪም ከተመተ ጉዳይ ነው። ከመጣና ነው ትቶ አይደል ያኛው ህመሙ እስኪ ያስታምም ድረስ አብሮ ያስታምማሉ። ዛሬ ግን እንደዚህ አይደለም ያለው። አንድ ኑሯችን ጠፍቶብናል። ኑሯችን በጣም ዝብርቅ ያለ ነው። የአንዱ ጉዳት ለሌላኛው ደስታ፣ የሌላኛው ደስታ ደግሞ ለሌላኛው እልቂሻ አይነት ነገር ውስጥ ነው የምንኖረው። ስለዚህ ቤተክርስቲያን በምን ትመሰላለች? በአካልና በአካል ብልቶች አይታችኋል። አካል ብልቶች አንዳንድ ምግብ እየበላችሁ ተሳታስቡ ምላስ ትነክሳላችሁ ትላላችሁ። ከዛ ምላስ ትገባለች እንደ እኔ ለእናንተ ምግብ እየዋልኩላችሁ ምግብ እየወሰድኩላችሁ እኔን ነከሳችሁ ሁለተኛ አልወጥላችሁ ብላ ውጭ ወጣ ትቀበል አትልም። ምን ትሆናለች? ይልቁን ከምላስ ወጣው ደም ቅርጽ አፉን ሲያበላሽ ራሷ መልሰት ትናጋለች። ምላ ራሷ ታጸዳና ቂመት ትይዝ። ቤተ ክርስቲያንና የአካል ብልቶች እንደዚያ ናቸው። አንዳንድ እንድበሉ አንዳንዶቻችሁ ጆሮቻችሁ ላይ ወርቃለ፣ አንዳንዶቻችሁ ጣታችሁ ላይ ያለ ጋሽ ሞሴ እሺ እንደምባሉ በሳቸው ቀለበት አይችልም። አይታቸው ቀለበት አለ በእጃቸው። የትኛው እጅ ነው? ግራ እጅ ወርቅ አድርጌ ያለ ብሎ ሰውነቱ ላይ ይጎራል። ይሄ እጅ ወርቅ እንዳደረገ ያደርጋል። እንዲህ ብሎ ወረቃ አፍንጫ እንዳይቆሽ አይች ብሎ ወርቅ አድርጌ ይላል ይላል አይልም። ወርቅ አድርጌ ሰዓት አድርጌ እስቲ መጸዳጃ ሲገቡ ተመገሩ እንጂ ለምን ጉዳይ ነው ግን ምን አባታችሁ ነው ከነወርቁ ከነሳቱ ከመሰላ የሆነ ያጸናላችኋል። ያ ባይሆን ደግሞ ሰዓት አድርጎ ወርቅ አድርጎ እነሱም ይመጣል መዘዙ እንትን አካባቢ ብቻ ይባልን ስሞት ማለት አሸናፊ ምንድን ነው ይገባል ነው የሚባለው። በአንድ በኩል የሚመጣ መዘዝ አካል ለሌላ ሌሎችን ይደርሳል። ቤተ ክርስቲያን እንደዚያ ተንኪ አመሰግናለሁ። ቁጭ በሉ። ቤተ ክርስቲያን በአካልና በብልቶች ትመሰላለች። በአካልና በብልቶች ትመሰላለች። አሁን እየኖርን ያለነው ኑሮ እንደዚህ አይደለም። አሁን እየሆንን ያለነው ነገር እንደዚህ አይደለም። ተቃራኒ ነው። ይሁን ቀን ብቻውን ያገናኘን አንዳችን ለአንዳችን እድገት ጉድጓድ እየቆፈርን የምንውል በክርስትና ስም የተጠራን በቤተክርስቲያን ስም የተጠራን በምቀኝነት የተሞላ በጊዜያ የተሞላ የቤተክርስቲያንነት ለዛ የሌለን ሰዎች ነን። በዚህ ዘመን ወንጌል ያልገባን በእግዚአብሔር ቤት ውስጥ እንዴት መኖር እንደሚገባን የኑሮ ዘይቤ የጠፋብን ሰዎች ነን። መድረክ የያዝን እንደዚህ አይነት ሰዎች ነን። ቤተክርስቲያን ውስጥ የሞላን። ስለዚህ ክርስቶስን እያሰደብን በመሆኑ ቤተክርስቲያን በምን ትመሰላለች? በአካልና በብልቶች። ሁለተኛ የወይን ግንድ ቅርንጫፍ። ኢየሱስ እኔ የወይን ግንድ ነኝ አለ፣ እናንተ ቅርንጫፎቼ ናችሁ አለ። የዮሐንስ ወንጌል 15:1 ላይ እንግዲህ ያ ማለት ምን ማለት ነው? ያለ እኔ ምንም ልታደርጉ አትችሉም። ቅርንጫፍ ያለ ግንድ ምንም ሊያደርግ አይችልም፣ ሊያፈራ አይችልም፣ ምንም ሊሆን አይችልም። ልብ በሉ። ሶስተኛ በእረኛና በበጎች። የክርስቶስና የቤተ ክርስቲያን ግንኙነት በእረኛና በበጎች። እኛ በጎች ይለናል፣ እሱ መልካም እረኛ እኔ ነኝ ይላል። የዮሐንስ ወንጌል 11 አይታችኋል።
ሌላኛው የቤተክርስቲያንና የክርስቶስ ግንኙነት በሙሽራና ሙሽሪት ይመሰላል። ራእይ 19 ቁጥር 7 ላይ መመልከት ትችላላችሁ። እንዳልኳችሁ ነው፣ ብዙ አልቆይም፣ አውቶማቲክ እየተኮሱ ነው። ሌላ ለቤተ ክርስቲያን እድገት የአማኞች ዲሲፕሊን ወሳኝ ነው ብላችሁ ጻፉ። ለቤተ ክርስቲያን እድገት የአማኞች ዲሲፕሊን ወሳኝ ነገር ነው። ያ ማለት ምን ማለት ነው? ያመኑትን ክርስቶስን በሕይወታቸው ላይ አስከብሮ እንደ ክርስቲያን የማይኖሩ ከሆነ ቤተ ክርስቲያን ከዓለም ጋር የተደባለቀች ማለት ነው። ዓለምን እዚህ ታገኛላችሁ ማለት ነው። ሰው ወደ ዓለም መሄድ አያስፈልግም ማለት ነው። ቤተ ክርስቲያን ዲሲፕሊን ከሌለ ሰው ዓለም ፍለጋ ዓለም አይሄድም። የድሮ አማኞች በጊዜ ማለት በሰው በሆነ ነገር ላይ ካጎረፉ ወደ ዓለም ነው የሚሄዱት። ከእግዚአብሔር ቤት ይወጣሉ፣ አረ ወደ ዓለም ይገባል፣ አረ ወደ ዓለም ይገባል ተብሎ ነው የሚፈራው። የዘንድሮቹ ወደ ዓለም ሄዱ። እዚህ እያሉ ዓለም እዚህ ወደ ዓለም አለ እዚህ በቃ ምንም የትም አይልም። እዚው እያለ በቃ ምንም በቃ ዓለም ወደ ቤተክርስቲያን ስለገባ እዚህ ወደ ዓለም ያይጣፈቁ ወደ ዓለም አይልም እኮ እዚሁ እያለ ዓለም ውስጥ ነው። መንፈሳዊ ነገር ልቡን የማይነካ ስጋት ውስጡን የማይደርስ እንደ እግዚአብሔር ሰው እንደ አማኝ ትሕትና የሌለ ቅንነት የሌለ ቅን ነገር የማይናገር በተንኮል የተሞላ በቃ በክፋት የተሞላ እንደዛ ሆኖ ግን ሁሉንም እሱ እንደሚያውቅ ነው የሚያስበው። ከሚያውቁ ሰዎች መማር አይፈልግ። እንደዛ ሆኖ ይኖራል። ያው ስለዚህ ለቤተ ክርስቲያን እድገት ዲሲፕሊን አናኖር ክርስትናን በተግባር ማሳየት ወሳኝ ነገር ነው ብላችሁ ከጻፋችሁ በኋላ ከዲሲፕሊኖች መካከል ለዛሬ ቀለል ያሉ ነግራችኋለሁ። ሌላ ጊዜ ከመጣሁ ግን የቀረቡ በደንብ ነግራችኋለሁ። ቀለል አድርጌ ልንገራችሁ ለዛሬ። የመጀመሪያ ለቤተ ክርስቲያን እድገት ከሚጠቅሙ ዲሲፕሊኖች መካከል አንዱ ሁሉም አባላት የቤተ ክርስቲያንን ጉዳይ የኔ ጉዳይ ነው ብሎ ማየት። ሁሉም ክርስቲያን ሁሉም የቤተ ክርስቲያን አባላት የዚህ ቤት ጉዳይ የኔ ጉዳይ ነው ብሎ ማመን፣ እንደ ራሱ ጉዳይ ማሰብ፣ እንደ ራሱ ጉዳይ መመልከት። አንዳንድ ቦታ እናንተ ታውቃላችሁ፣ በብዙ ቤተክርስቲያን ጉዳይ የመሪዎች ጉዳይ፣ የቤተክርስቲያን ጉዳይ የመጋቢ ጉዳይ ብቻ፣ የቤተክርስቲያን ጉዳይ ጥቂት የመዘምራን ህብረት ወይም የዳየት ያቅናት ወይም የሆኑ በሆነ መንፈሳዊ ወይ መድረክ ላይ የሚጠጋሉ ሰዎች ጉዳይ ብቻ። ቸርች ውስጥ ምን እንደሚፈጠር ምን እየተደረገ እንዳለ ጭራሽ የማያውቁ አባላት ማለት ናቸው። የእናንተ ቸርች ምንድን ነው የተፈጠረው ሲባል ምን ተፈጠረ? እንጃ ያላወቁ እንጃ ያወቁ ነገር ከባድ ጉዳይ ቸርች ውስጥ እንኳ ተፈጥሮ የሆነ ነገር እንኳ ሆኖ በፍጹም የቤተክርስቲያን ጉዳይ ፈጽሞ አያውቁ። ቸርች እንዳለ ሊያውቅ ማልፈልግ የሚሉ አሉ። ደግሞ ራሱ ጻድቅ ሲያደርግ እኔ ቸርች እንዳይ ማወቅ ማልፈልግ የሚሉ አሉ። ኧረ እባክህ አካል ነው እኮ አካል ነው። ስለዚህ ተራው የደረሰ መሪ፣ ተራው የደረሰ መጋቢ፣ ተራው የደረሰ የሆነ አካል ይለፋል። ሌላኛው አይታችኋል። በጣም አገር ታውቃላችሁና ሁለት በሬ ለእርሻ ተቀምጠው አንዱ ፈጣን፣ አንዱ ጎታታ፣ አንዱ እየሄደ እያለ ሌላኛው በዛኛው ላይ አንገት ነው ሲፈልግ እየተኛ የሚያስቸግር ከሆነ ያ ፈጣኑ በሬ ነው የሚጎዳው። ልክ እንደዚያ አብረን ነው የተቀመጥን። አንዱ እንስራ ይላል፣ አንዱ እንጸልያለን፣ አንዱ እንሩጥ ይላል፣ አንዱ እንጎበኝ ይላል፣ አንዳንዱ አብረን እንስራ ይላል፣ አንዳንዱ ደግሞ አውቆ የተኛ ዝሙት ያለ ልክ እንደ ሰርዴስ ቤተክርስቲያን ዮሐንስ ራእይ ምዕራፍ 3 ላይ የሰርዴስ ቤተክርስቲያን ስም ብቻ አለ ሞታ አለዋልና፣ ስለዚህ ሁሉም የቤተክርስቲያን ጉዳይ የኔ ጉዳይ ነው ብሎ ማሰብ መቻል አለበት። አንዱ ሲሰራው ሌላው ቆሞ ሊያይ አይገባም ማለት ነው። ያ ማለት አንዱ ሲደክም ሌላ ቆሞ ጥግ ይዞ ሙዳይ አለመያዝ ማለት ነው። የግሉን ትኩረት ሰጥቶ እየሰራ የቤተ ክርስቲያንን ጉዳይ ችላ ማለት የለበትም ማለት ነው። የግሉን ጉዳይ እንትን አልቋል፣ ስቶክ አልቋል፣ እንትን የለም ሲባል አሁን ባትቶ ይወጣል። አሁን ስልክ ላይ ሚሴ የሚገባ ስቶክ ፈልጌ ነው ትንሽ እንትን አልቆብኝ ነው ቢባል
ቸርች ነው ቃል እየተሰበከ ነው አይልም። ጥቅም ጉዳይ ሲሆን ላቅ ብሎ ስትኖራገሩ ይመጣው ይላል። ለጥቅም ጉዳይ ቋቅ ነው፣ በጣም ጠብብ ነው። በቸርች ጉዳይ ላይ በቤተክርስቲያን ጉዳይ ላይ የሞተ ነው፣ የደከመ ነው። መንፈሳዊ ነገር ልቡን አይነካውም። እንዲህ አይነት ክርስቲያን ባለበት ቸርች ማደግ አይችልም። ቸርች ማደግ አይችልም። ቤተክርስቲያን ማደግ አይችልም። ለቤተክርስቲያን ኢዲገት ሁሉም አማኝ በአንድነት መትጋት ይኖርባቸዋል። ሁሉም አማኝ የቤተክርስቲያን ጉዳይ የኔ ጉዳይ ነው ብሎ ማሰብ መቻል ይኖርበታል ማለት ነው። ሁለተኛ ከአማኞች ዲስፕሊን አንዱ ሐሜትን ማስወገድ ብላችሁ ነው። ሁለተኛ ሐሜትን ማስወገድ። ሐሜት በጣም መጥፎ መርዝ ነው። ሐሜት መጥፎ መርዝ ነው። ሐሜት መጥፎ መርዝ ነው። መጽሐፍ ቅዱስ ስለ ሐሜት እንዲህ ይላል፣ ዘዋሪ ሐሜተኛ ምስክር ይገልጣል፣ ከንፈሩን የሚያሞጣሙጥ ሰው አትገናኝ ይላል። ምሳሌ 20:19 ላይ ምሳሌ 20:19 ላይ ሌላ ምሳሌ 25:23 ላይ የሰሜን ነፋስ ወጀብን ያመጣል፣ ሐሜተኛ ምላስ የሰውን ፊት ያስቆጣል ይላል። ሐሜተኛ ምላስ ሌላ ጥቅስ ልድገምላችሁ። ሮሜ 1:30 ላይ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሌላቸው፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል ይላል። ሐሜተኞች ብሎ ነው የሚጀምረው። ሐሜተኞች ሞት ይገባቸዋል ይላል። ሌላ ልድገምላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ነበር። ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ እያለ ይቀጥላል። ከነዚያ መካከል አንዱ በመጨረሻ ዘመን ይሆናል የተባለው ሐሜተኞች ይለዋል። እኔ አንዳንድ ጊዜ ሰው በፍጹም በአማኝ ውስጥ ሊኖር የማይገባ ክፉ ነገር ቢኖር ሐሜት ነው። እናንተ በሐሜት የጎዳችሁትን ሰው ሌላ ሰው በአጭሩ ያጠፋል። አንድ ምሳሌ ልንገራችሁ። አንድ ነገር ላይ የአንድ ነገር ንጉሥ ውሻ አርብቶ አንድ ውሻ ለረጅም ዘመን አብሮ ይኖራል። በጣም ግቢ ሊጠብቅ ጎበዝ ውሻ ነው እና ውሻው ኖሮ አረጀ። በጣም ከመርጀቱ የተነሳ ደከመ። ደክሞም ግን አይሞትም። ሰውየው አንቀልኛ ይልና እና በዳራ ጊዜ ግቢውን የጠበቀበት ሁኔታ ትዝ ይለውና በእጅማ አልገለውም ይላል። በእጅ አልገለው ቃል እንዲገደል አደርጋለሁ አለ። ስለዚህ ምን ማድረግ አለብኝ አለ። ገበያ አስከትሎ ወጣ። ገበያ መሀል ላይ እንዲህ አለ፣ ያበደ ውሻ ነው ብሎ ጮኸ። ያበደ ውሻ ነው ሲል ገበያው በሙሉ ተተራመሰ። ያበደ ውሻ እያሉ ጮሁ፣ ተንጫጩ። በዚያ ሰዓት ደግሞ ሰውየው ባለቤቱ ተሰወረ። የታጠቀ ፖሊስ ነበር። ሽጉጠው ሰው ገደለ። ውሻውን የገደለው ስሙን ያጠፋው ነው ወይስ የተኮሰው ነው? ስሙን ያጠፋ ነው። ይገባችኋል ማለት ነው። በደንብ ነው የሚገባችሁ። አይታችኋል። ውሻውን የገደለው ስሙን ያጠፋው ግን ባለቤቱ ነው ወይስ የተኮሰው ፖሊስ ነው? ባለቤቱ ነው። ባለቤቱ ነው የገደለው። ያኛውማ በቃ ፍጻሜው የጨረሰለት እንጂ ውሻው መሞት የጀመረው ያበደ ነው ባለቤቱ ስም ሲያጠፋ ነው። እናንተ በሐሜት ስሙን ያጠፋችሁትን ግለሰብ፣ አሳልፋችሁ የሰጣችሁትን ግለሰብ በየትኛውም አጋጣሚ ማንም ሊገድል ይችላል። ሐሜት እንደዛ ነው፣ መርዝ ነው፣ ያስገድላል። ወዳጆች ሐሜት መጥፎ ነገር ነው። እኔ ብዙ ጊዜ የ13 ዓመት ልጅ ሆኜ ነው አገልግሎት የጀመርኩት። ለረጅም ዘመናት ቤተክርስቲያን ውስጥ በመጋቢነት አገልግያለሁና በቃ አንዳንድ ቤት ውስጥ ሐሜት በቦታ አንዳንድ ሰው ቦታ እንኳን አይመርጥም። ለሐሜት ማለት ነው ቦታ አይመርጥም። ቸርች ውስጥ መሪዎች አሉ አይደል? ከመሪዎች መካከል አንዱ ከአንዱ መሪ ጋር ቅር ተሰኝቶ ሲመጣ ይሳቃ ፊት ሚስቱ ፊት ምናምን እንደተጣላ እንትን እንዳለ ይናገራል። በማግስቱ ደግሞ
እሱ አንድ ቀን ሲታረቅ ሊሆን ይችላል። እሱ ያማውን ግለሰቡን ቤተሰቦቹ ግን ኢሜል ጠላት አድርጎ ነው የሚያስበው። አንድ ቤተሰብ ውስጥ አንድ ግለሰብ ከታማ ባለቤቱ ሐሜተኛው ማለት ነው ችግር ማስመሰል ይችልበታል። እንዴት ሰላም ነው ይላል። የእሱ ልጆች የእሱ ሚስት ግን በፍጹም አይደለም። ሰላምታ አይሰጡም፣ ፊታቸው ይጠቁራል። ይሄ ስለኔ አንድ ቤተሰብ መካከል መጥፎ ነገር እንደተወራ የሚያውቁ ልጆች ፊት ነው። ልጆች እንደናንተ ማስመሰል አያውቁም። በልጆች ፊት የሆነ ሰው አማቸው ላይ ያንን ግለሰብ ሲያገኙት ፊታቸውን ያጠቁራል፣ ዞር ይላል። አይታችኋል? እንደዛ ነው የሚታወቀው። ሐሜተኞች አትሁኑ። ወንድሞቻችሁን ማማት የለባችሁ፣ እህቶቻችሁን ማማት የለባችሁ፣ ባሎቻችሁን ማማት የለባችሁ፣ ሚስቶቻችሁን ማማት የለባችሁ፣ የቤተሰብ አገልጋዮችን ማማት የለባችሁ፣ እርስ በርሳችሁ አንዳችሁ ሌላው ማማት የለባችሁ። የቤተ ክርስቲያን አባላት ዲስፕሊን ውስጥ አንዱ ሐሜትን ማስወገድ ነው። ሐሜት ቀስ በቀስ ቤተክርስቲያንን ሊያፈርስ የሚችል መርዝ ነው። ስለዚህ አጠገብ ያለው ሰው ሐሜተኛ አትሁኑ ማለት ነው። ድጋም ሲነሳው ደውላችሁ ሲነሳው ከተቻላችሁ ቆንጆ ማውራት ሲያቅታችሁ ግን ዝም ይበሉ። ኢየሱስ ነው ሐሜት ከተለመደ ሰው ሲታገኙ ስለ ሰው አውሪ ስለ ሰው ተናገር ነው የሚያስብለው። በቃ የሆነ ሱስ ነው። እንደዚህ አይነት ሱስ የሚያስቸግራችሁ ሰዎች እንዲበሉ ወደ እንትን መጸዳጃ ቤት ወይም ወደ ሻወር ክፍል ሄዳችሁ እዛ እንትን ጉድጓድ ውስጥ አፋችሁ ዛዶ ሱሳችሁ እንዲወጣ ማለት ነው። በሰው ላይ ይነጣው አጠገብ ያለው ሰው ሰውን በሰው ላይ ያጣውራ ማለት ነው። ድጋም እሺ፣ አጠገብ ያለው ሰው ያዛርጎና ሐሜትን አስወግድ ማለት ነው። እሺ፣ ፊቱን እያየ ከዚህ በኋላ ማለት ነው ስለኔ መልካሙን አውራ ማለት ነው። መልካም ማውራት ካልቻልክ እባክህ ስለኔ ምን መታወራ ዝም ይበል ማለት ነው። ዝም ይበል በቃ መልካሙን ከጨረስክ ሲበጣም ባለፈው የገራገር ካልተናግሮኛልና በአንድ አይቆረጥም ይመጣል ለዘመዳ እና ኮሚኒቲ ነው ይቆማለች። ትንሽ ልጅ ናት ያኔ እንደ ጎመች ነው እንግዲህ ስለምትፈራኝ ነው። እኔ ከኋላው ቁጭ ብዬ ላፕቶፕ እያየው ነው እና ፈሳ መለቃቱና ስታረግ ትንሽ ይጣላል እና እንትን ብላ ምንም አልመሰለም። ሆነ ስትልኝ ያለው በየሶስት ብለህ ናዘች ነው የሆነ ሊያመጣች እንትና ብላችሁ ያዙ እንጂ በጣም እንትን ብለው እንትን አልቦ እንትን በዚህ ወጥቶ በዛ ቀርቶ እንትን ጌታ በኢየሱስን ምኑራችሁ አማኞች ናችሁ። የእግዚአብሔር ቤተ መቅደስ ናችሁ። አጠገብ ያለው ሰው ያዛርገው ነው። እናንተ እኮ የእግዚአብሔር ቤተ መቅደስ ነን። እናንተ እግዚአብሔር ቤተ መቅደስ እግዚአብሔር ደግሞ ሐሜት አይወድም። እግዚአብሔር ደግሞ ሐሜት አይወድም። ሰው ግን ማለት ሐሜት አስወግድ